የኢሳይያስ ትንቢት ምዕራፍ 54 ከቁጥር 1 ጀምሮ እንዲህ ይላል። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ ጮኸም። ባል ካላት ይልቅ ፈት የሆነችቱ ልጆች በዝተዋልና ይላል እግዚአብሔር። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ይዘርጉ። አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስሞችሽንም አጽኚ። በቀኝና በግራ ትስፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና። አታፍርምና አትፍሪ፣ አትዋረጅምና አትደንግጪ። የሕፃንነትሽንም እፍረት ትረሺዋለሽ፣ የመበለትነትሽንም ስድብ ከእንግዲህ ወዲህ አታስብም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤልን ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠርቶሻል ይላል አምላክሽ። ጥቂት ጊዜ ተውሁሽ፣ በታላቅ ምሕረት እሰበስብሻለሁ። በጥቂት ቁጣ ለቅጽበት ዓይን ፊቴን ካንቺ ሰወሩ። በዘላለም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር። ይህ ለኔ እንደ ኖህ ውሃ ነው። የኖህ ውሃ ደግሞ በምድር ላይ እንዳልፍ እንደማሉ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽም ምያለሁ። ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ግን ካንቺ ዘንድ አይፈልስም፣ የሰላምም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸልሜ እገነባለሁ፣ በሴምፔርም እመሰርትሻለሁ። የግንብሽንም ጉልላት በቀይ ዕንቍ፣ በሮችሽንም በሚያብረቀርቅ ዕንቍ፣ ዳርቻሽንም ሁሉ በከበሩ ድንጋዮች እሰራለሁ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በጽድቅ ትታነጪያለሽ፣ ከግፍ ራቂ፣ አትፈሪምም፣ ድንጋጤም ወደ አንቺ አትቀርብም። እነሆ ይሰበሰባሉ፣ ነገር ግን ከእኔ ዘንድ አይሆንም። በአንቺም ላይ የሚሰበሰበው ሁሉ ከአንቺ የተነሳ ይወድቃለሁ። እነሆ ፍሙን በወናፍ የሚያናፋ ለሥራው መሣሪያ የሚያወጣ ብረት ሠሪን እኔ ፈጥሬዋለሁ፣ የሚያፈርሰውንም እንዲያጠፋ ፈጥሬዋለሁ። በአንቺ ላይ የተሠራ መሣሪያ ሁሉ አይከናወንም። በፍርድም በሚነሳብሽ ምላስ ሁሉ ላይ ትፈርጂበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከእኔ ዘንድ ነው ይላል እግዚአብሔር። ተረጋጋው፣ መንፈሱ ሲነካኝ ተረጋጋው፣ ቅባቱ ሲነካኝ ተረጋጋው። አመለጥኩኝ ወዳጄ ሰምቼው፣ አመለጥኩኝ ጌታዬ ሰምቼው፣ ተረጋጋው፣ መንፈሱ ሲነካኝ ተረጋጋው፣ ቅባቱ ሲነካኝ ተረጋጋው። አመለጥኩኝ ወዳጄ ሰምቼው፣ አመለጥኩኝ ጌታዬ ሰምቼው፣